እንግዲህ ባለፈው ቃል እንደገባውላችሁ ሁሉንም ማርኬት ላይ ያሉ ሌተስት የተባሉ ኤአይዎችን በነፃ የምታገኙበትን ድብቅ የኦንላይን ቦታ አሳያችኋለሁ። ይህ ፕላትፎርም እነ GPT-5 ሃይን፣ ጄሚናይ 2.5 ፕሮን፣ ግሮክ 4ን ኢሜጅ ጀነሬት የምታደርጉበትን ናኖ ባናናን ኢቨን ጉግል ቪኦ3ን በመጠቀም ቪዲዮ ጀነሬት ማድረግ እንድትችሉ የሚረዳ ፓወርፉል ቱል ነው። በጣም የሚገርመው ነገር ግን ፍሪና አንሊሚትድ ነው። እደግመዋለሁ፣ ፍሪና አንሊሚትድ ነው። ምንም ረጅም ፕሮሰስ አንሄድም፣ ምክንያቱም 100% ሌጋል ነው። ይህም ማለት ላይሰንስ ያለው ማንኛውም ሰው ከየትም ሀገር ሆኖ አክሰስ ሊያደርገው የሚችለው ፕላትፎርም ነው ማለት ነው። በዚህ ሰዓት የኤአይ ዓለም በጣም ኤክስፕሎድ እያደረገ መጥቷል። በየቀኑ አዳዲስ የኤአይ ሞዴሎች ሪሊዝ ይደረጋሉ። በዚህ ምክንያት በጣም አዳዲስ ኤአይዎች ወደ ማርኬት እየገቡ ይገኛሉ። ሁሉም ራሳቸው ማርኬት ላይ ካሉ ኤአይዎች እያወዳደሩ ትልቁና የተሻለው ሞዴል የእነሱ እንደሆነ ለማሳመን ይሞክራሉ። ይሄ ኮንፍሊክት ነው እንግዲህ እኛን የጠቀመን። ምክንያቱም ይህ ፕላትፎርም በነፃ የተዘጋጀበት ምክንያት እኛ ማርኬት ላይ ሌተስት የተባሉ ኤአይ ሞዴሎችን ቴስት እንድናደርጋቸው ወይም ደግሞ ሬት እንድናደርጋቸው የተዘጋጀ ፕላትፎርም ነው። እስከ መጨረሻው ድረስ ከተከታተላችሁኝ ይህን እድል እንዴት ወደ ቢዝነስ እንደምንቀይረው አሳያችኋለሁ። ቪዲዮን ከመጀመራችን በፊት ለሁላችሁም አንድ ሽልማት አዘጋጅቻለሁ። እዚህ ጋር እንደምታዩት አንድ ቦት ሰርቻለሁ። ይህ ቻናል ሰብስክራይብ፣ ላይክ እና ኮመንት ሲደረግ ዲቴክት አድርጎ አውቶማቲካሊ ይህን ሰክሬት ፒዲኤፍ ይልክላችኋል። ፒዲኤፉ ከዚህ ቀደም ሰምታችሁ የማታውቋቸውን ፍሪ ኤአይዎች የያዘ ነው። ይሄ አሁን የማሳያችሁም ኤአይ ከነዛ ውስጥ አንዱ ነው። እናም እንዴት አድርገን እንደምንጠቀማቸውና እንዴት ለቢዝነስ አላማ መዋል እንደምንችል ስቴፕ ባይ ስቴፕ ያሳየናል። ኦራይት፣ አሁን ይህን ቱል ላሳያችሁ። ይህ ፕላትፎርም ኤልኤም አሬና ይባላል። ሁሉንም ኤአይዎች በአንድ ላይ ያቀፈ ሲሆን የእኛ ስራ እንደ ተጠቃሚ የትኛው ነው ቤተር ኤአይ ብለን ቮት ማድረግ ነው። ላይክ የኛ ቮት ለነሱ ክፍያቸው ነው ብላችሁ አስቡት። እሺ፣ በመጀመሪያ ኢንተርፌሱ ይህን ይመስላል። የቻትጂፒቲ ኢንተርፌስ ነው ያለው። እንደምታዩት ቀለል ያለ ነው። ለአጠቃቀም በጣም የሚመች አይነት ኢንተርፌስ ነው ያለው። እዚህ ጋር እንደምታዩት በጣም የተለየ የሚያወዛግብ ነገር የለውም። ባትል የሚለው ላይ ስንገባ የመጀመሪያው እዚህ ከላይ የምናየው ሳይድ ባይ ሳይድ እና ዳይሬክት ቻት የሚል አለ። እዚህ ጋር ነው እንግዲህ ፓወርፉል የሚባሉ ኤአይዎችን የምንመርጠው ማለት ነው። ዳይሬክት ቻት እንለዋለን። እዚህ ጋር እንደምታዩት በጣም ብዙ ኤአይ ሞዴሎችን እዚህ ጋር ያስመርጠናል ማለት ነው። እዚህ ጋር እንደምታዩት ብዙ ፓወርፉል ኤአይዎችን ያስመርጠናል ማለት ነው። ጄሚናይ 2.5 ፕሮ፣ ክላውድ ሶኔት 4፣ GPT-5 ሃይ እንደምታያቸው በጣም ሌተስት የሚባሉ ማርኬቱ ላይ ትልልቅ የሚባሉ ሞዴሎችን እዚህ ጋር ይዟል። የፈለግነውን መርጠን መጠቀም እንችላለን ማለት ነው። በቁጥር ለመቁጠር ራሱ ከ20 በላይ ይሆናሉ ሞዴላቸው። እዚህ ጋር መርጠን እያንዳንዱን መጠቀም እንችላለን በየተራ። እዚህ ጋር ደግሞ ሳይድ ባይ ሳይድ ደግሞ ሁለት ኤአይዎችን ኮምፔር ማድረግ እንችላለን ማለት ነው። እዚህ ጋር አንድ አይነት ጥያቄ ተመሳሳይ ጥያቄ ጠይቀናቸው የተለያየ መልስ ይሰጡናል። ከዛም በኋላ የትኛው ቤተር እንደሆነ እዚህ ጋር እንወስናለን፣ ቮት እናደርጋለን ማለት ነው። በዚህ መሰረት አንድ ሁለት ጥያቄዎችን እንሞክር። እስቲ በዚህ ጥያቄ ቻሌንጅ እናደርጋቸው እነዚህም ሁለት ኤአይዎች ማለት ነው። ሁለቱም እንደምታውቋቸው የሪዝም ሞዴሎች ናቸው፣ ሪዝነብል የሆኑ ሞዴሎች ናቸው። ይሄ ትንሽ ኮምፕሌክስ የሆነ ጥያቄ ነው ማለት ነው። የትኛው በደንብ ይመልሳል የሚለውን እንየው። እንደምታዩት ክላውድ ሶኔት ጨርሷል ማለት ነው። ቀደም ብሎ በጣም ፈጣን ሞዴል ነው ማለት ነው። ክላውድ በዚህ መልኩ መልሶና ማለት ነው። ጄሚኒ ደግሞ በጣም ቆይቶ ጀምሯል ማለት ነው። የሚቆይበት ምክንያት ሪዝኒንግ ሞዴል ስለሆነ ጀስት ጥያቄውን አናላይዝ እያደረጉ ይቆያል። መልሳቸውን እስቲ እኒ። እሺ፣ አሌክስ ዘ በርድ ኤንድ ሊቭስ ኢን ዘ ግሪን ሃውስ፣ በርድ ግሪን ሃውስ፣ ካት ብሉ ሃውስ፣ ካት። ሁለቱም ትክክል ነው መልሳቸው። ግን ሪዝኒንጉ ላይ በጣም ሶኔት 4 ፈጣን ነው። ጄሚኒ 2.5 ፕሮ ደግሞ በጣም ቆይቶ ብዙ አሰላስሎ ነው የሚመልሰው ማለት ነው። ዊች ኢዝ ቤተር ብትሉኝ እዚህ ጋር መምረጥ ትችላላችሁ ማለት ነው። ሌፍት ነው ወይስ ደግሞ ራይት በዚህ በኩል ያለው ነው። ይሄኛው ደግሞ ምንድነው? ሁለቱም አሪፍ ናቸው፣ ትክክል ናቸው፣ በጣም አሪፍ ናቸው ብሎ ድሮ እንደመስጠት ማለት ነው። ይሄ ደግሞ ሁለቱም አሪፍ መልስ አይደለም የሰጠኝ ብላችሁ እዚህ ጋር ቮት ማድረግ ትችላላችሁ ማለት ነው። ሁለተኛው ደግሞ ያው ብዙ ሞዴሎችን እዚህ ጋር እንደምታዩት አክሰስ ማድረግ ትችላላችሁ። ልክ እዚህ ጋር የኢሜጅ ሞዴል አለ። የኢሜጅ አይከኗን ስንነካት እዚህ ጋር ሰሌክት ሞዴል ትላቸዋለች ማለት ነው። ኢሜጅ ክሬት የምናደርግበትን እዚህ ጋር እንደምታዩት የመጀመሪያው ጄሚናይ 2.5 ፍላሽ ናኖ ባናና ይላል። እነዚህም ሁላ ኢሜጅ ጀነሬት የምታደርጉባቸው ኤአይዎች ናቸው። እነ ፍላክስ ላይክ እነ ሪካፍት እዚህ ጋር እንደምታዩት ሊዮናርዶ ምናምን አሉ። እኛ እስቲ ናኖ ባናና እንምረጥ። እሺ፣ ናኖ ባናና እናርግና ክሬት ኤማን ስታንድ ኦን ላምበር ክሬት ኤማን ስታንድ ኦን ላምበርጊኒ ብዬ ላኩለት። ኢሜጁን ናኖ ባናናን ተጠቅሞ
በዚህ መልኩ ክሬት ያደርግልናል ማለት ነው። እዩት ያደረገልን ኢሜጅ አሪፍ ነው። እስቲ አንድ ተጨማሪ ክሬት እናድርግ። አሁን ደግሞ ላይክ ፎቶ አፕሎድ እናድርግለትና እሱን ተጠቅሞ እንዲሰራ እናድርገው። እስቲ ይሄን ሞዴል ተጠቅመን ኢሜጅ ጀነሬት እናድርግ። ሶ ባያችሁት መሰረት ይሄን ፎቶ ሰጠ ነው። እንደምታዩት ይሄን ፎቶ ከሰጠ ነው በኋላ ይሄን የመሰለ ምርጥ የሚገርም ኢሜጅ ክሬት አድርጎልናል ማለት ነው። በጣም የሚገርም ነው። በጣም አሪፍ ኤአይ ነው ማለት ነው። ሶ ፍሪሊ ይሄን መጠቀም ትችላላችሁ። የራሴን ፎቶ ተጠቅሜ ልሞክር እስቲ አንድ። ሶ በዚህ መልኩ አንሊሚትድ ኢሜጅ ጀነሬት ማድረግ ትችላላችሁ ማለት ነው። ሌላ ደግሞ በቀላሉ ምን ማድረግ እንችላለን? እዚህ ጋር እንደምታዩት ዌብ ሰርች ማድረግ እንችላለን። ዌብ ሰርች የምትለው አነክተን እዚህ ጋር ሞዴል እንመርጣለን ማለት ነው። የምንፈልገው ሞዴል እንመርጣለን። ለምሳሌ ግሮክ 4 እንምረጥና እዚህ ጋር tell me today's ቴስላ ስቶክ tell me today's ቴስላ ስቶክ ፕራይስ ብለን ብንጠይቀው ከረንትሊ በዚህ ቀን ያለውን ዋጋ ይነግረናል ማለት ነው። እንደምታዩት ከረንትሊ በዚህ ቀን ያለውን ዋጋ ይነግረናል ማለት ነው። ይኸው ኦክቶበር 3 2025 436 USD። እዚህ ጋር እንደምታዩት ኦክቶበር 3 ማለት ዛሬ ነው። ይኸው ኦክቶበር 3 ነው ዛሬ። በዛሬው ዕለት 436 USDT ገብቷል ነው የሚለን ማለት ነው። በዚህ መልኩም የተለያዩ ሪሰርቾችን በዚህ ኤአይ መጠቀም እንችላለን ማለት ነው። ፍሪ እና አንሊሚትድ በሆነ መልኩ። ሌላውና በጣም ፓወርፉልን ፓርት ላሳያችሁ። በጣም ትወዱታላችሁ። ይሄኛው ምንድነው? ቢውልድ አፕስ ኤንድ ዌብሳይትስ የሚለው ነው። ገብተን እስቲ ምን እንደሆነ በደንብ እንየው። እዚህ ጋር ከገባችሁ የምትፈልጉትን ነገር ቢውልድ ማድረግ ትችላላችሁ። ያው ያን ያህል በጣም ቢግ ነገር ባይሆንም ጀስት ትንንሽ የሆኑ አፕሊኬሽኖችን እና ዌብሳይቶችን ምናምን ክሬት ማድረግ ትችላላችሁ። ለምሳሌ እኔ ጀስት ጌምም ምናምንም መስራት ትችላላችሁ ማለት እንደ ኤግዛምፕል እዚህ ጋር እንደምታያችሁ የተቀመጡ ሳምፕሎች ወይም ቴምፕሌቶች አሉ። ይህን ተጠቅማችሁ እዚህ ከታች ያሉትን ክሬት ማድረግ ትችላላችሁ ማለት ነው። እኔ ለምሳሌ አንዱን መርጬ ክሬት ላድርግ። ያው እናንተ የፈለጋችሁትን እዚህ ጋር ጽፋችሁ ታይፕ አድርጋችሁ ክሬት ማድረግ ትችላላችሁ። እኔ ግን ለጊዜው እዚህ ጋር ባሉት ቴምፕሌቶች ተጠቅሜ እስቲ ክሬት ላድርግ። እሺ እስቲ ለምሳሌ እዚህ ጋር ቪዲዮ ስትሪሚንግ ፕላትፎርም የሚል አለ። እሱን እስቲ ልሞክረው። እንደምታዩት ፕሮሰስ ማድረግ ጀምሯል ማለት ነው። ጀነሬት እያደረገ ነው፣ እየሰራው ይገኛል። ያው እዚህ ጋር እንደምታዩት ይታያችኋል። ላይቭ ስትሪም ማድረጊያ ቻናል እዚህ ጋር እንደምታዩት ሰርቶልናል ማለት ነው። ላይቭ ቻናል ይችላል። እዚህ ጋር እንደምታዩት ራንክ ቢልዲንግ ላይቭ ምናምን ይላል። እዚህ ጋር ላይቭ ያሉ ሰዎች ስትሪም ዋን። ኦኬ እዚህ ጋር ሌላም አለ። ሁለት ሞዴሎች ናቸው ክሬት እያደረጉት ያሉት እና ኮምፔር እንድናደርገው ነው አሁን እዚህ ጋር ያመጣልን። ሁለት ሞዴሎችን እዚህ ጋር ኮምፔር እናደርጋለን ማለት የትኛው ነው አሪፍ የትኛው ነው አይደለም፣ የትኛው ነው ዲቴል የገባው ዩአይ የሚያምረው ምናምን የሚለውን ነገር ዲቴሉን እዚህ ጋር ዲሳይድ እንድናደርግበት ማለት ነው። ስለዚህ በሁለት ኤአይ ነው ክሬት እያደረገልን ያለው። ሌላኛው ሁለተኛው እዚህ ጋር እንደምታዩት ክሬት አድርጎ ጨርሷል ማለት ነው። ግን በሚያሳዝን ሁኔታ ኤረር አጋጥሞታል። ኤረር ይላል እዚህ ጋር እንደምታዩት። ቮት ስናደርግ የትኛው እናደርጓለን ማለት ነው። በዚህ በኩል ያለው ማለት ነው። ያው ማድረግ አለማድረግ መብታችሁ ነው። ግን ያው በነፃ እየተጠቀማችሁ ቮት አለማድረግ ይከብዳል ማለት እነሱ ይሄን የሚያደርጉላችሁ ያው እናንተ ቮት እንድታደርጉ ስለሆነ ዲሳይድ እንድታደርጉ ስለሆነ ቮት እያደረጋችሁ ብታልፉ በጣም አሪፍ ነው። ይሄኛውን ፎቶ እንስጠው። ከዛ በኋላ ምን እንበለው? ይሄን ፕሮምፕት እንስጠው እስቲ። ሲድሪም ፎር ሃይ ይባላል። ይሄኛው ደግሞ ምን አይነት ፎቶ ጀነሬት እንደሚያደርግልን እናያለን ማለት ነው። ያ እንግዲህ ቪዲዮ ኢሜጁን ክሬት አድርጎ ጨርሶልናል ማለት ነው። ምን አይነት እንደሆነ ምንም አይልም። አሪፍ ኢሜጅ ነው፣ ምንም አይልም። ያው ትንሽ ፊቱ ላይ ኤዲቲንግ ይቀረዋል፣ ግን አሪፍ ነው። በጣም ኢንሴን የሚያደርገው ፓርት ደግሞ አሁንም ማሳያችሁ ነገር ነው እና እንዲሁም ስጠብቁኝ የነበረው ፓርት ነው። እንዴት አድርገን ነው አንሊሚትድ ሊቭ ቪዲዮ ጀነሬት ማድረግ የምንችለው የሚለውን ነገር አሁን ላሳያችሁ ነው። እዚህ ጋር ትሄዱና የመጀመሪያው ላይ እዚህ ጋር አካባቢ የእናንተ የመጀመሪያችሁ ስለሚሆን ጆይን ዲስኮርድ የሚል ይመጣላችኋል። ኦልሬዲ እኔ ስለተጠቀምኩት ነው። ስለዚህ ወይም እዚህ ጋር ትመጡና ጆይን ዲስኮርድ የሚል ይመጣላችኋል ማለት ነው። እሱ ጋር ትነኩታላችሁ። ከዛ እዚህ ጋር ኔም አስገቡ ይላችኋል። ስለዚህ እናንተ ዝም ብላችሁ ታስገባላችሁ። በዚህ መልኩ ዲስኮርድ አካውንትን ጆይን እናደርጋለን ማለት ነው።
ሶ ዲስኮርድ ላይ ትገቡና እዚህ ጋር ትነኩታላችሁ ኤልኤም አሬና የሚለው ማለት ነው። ከዛም በኋላ እዚህ ጋር ያሉትን ቪዲዮ አሬና ትሉትና እዚህ ጋር ሌላውን ስኪፕ ማለት እዚህ ጋር ሌላውን ስኪፕ እያላችሁ መሄድ ትችላላችሁ። ሶ እዚህ ጋር ዲስኮርድ ላይ እንደምታዩት የምትፈልጉትን ቪዲዮ እዚህ ጋር ክሬት ማድረግ ትችላላችሁ ማለት ነው። እንደምታዩት ብዙ ሰዎች ክሬት እያደረጉ ይገኛሉ እዚህ ዲስኮርድ ላይ የየራሳቸውን ቪዲዮ እዚህ ጋር በምታዩት መልኩ ክሬት እያደረጉ ነው። ሶ እኛም እዚህ ጋር አሁን ለምሳሌ የሆነ ቪዲዮ ጀነሬት እናድርግ እስቲ። ሶ እዚህ ጋር ወደ ታች ትመጡና እንደምታደርጉት ዲስኮርድ ላይ እዚች ጋር ቪዲዮ አሬና የምትላለች ማለት ነው። እዚህ ጋር እንደምታዩት ቪዲዮ አሬና የምትለውን እሷ ጋር ትነኩትና እዚች ጋር ልክ እሱ ጋር ስትደርሱ እቺን ስላሽ ትጽፏትና ቪዲዮ የምትለዋ እዚህ ጋር እንደምታያችሁ ቪዲዮ ፕሮምፕት የምትለዋን ታስገባላችሁ ማለት ነው። ከዛ እሱ ፕሮምፕታችሁን አስገቡ ይለናል። ፕሮምፕታችንን እናስገባና እንልከዋለን ማለት ነው። እዚህ ጋር አግሪ በሉ ይለናል። የመጀመሪያ ስለሆነ አግሪ እንለዋለን። በዚህ መልኩ ቪዲዮን ጀነሬት ማድረግ ይጀምራል ማለት ነው። እዚህ ጋር ቪዲዮን ጀነሬት እያደረገ ነው። እስከዛ እነዚህ ክሬት የተደረጉትን ማየት እንችላለን። ሲጥራቱን ይኸውና እኛ የሰራነው ቪዲዮ እዚህ ጋር አለ። ምንም አይልም። በጣም አሪፍ ነው። እስቲ ሁለተኛው ይሄኛው በጣም አሪፍ ነው። ሀሳቡ ይቀጥላል። ላይክ ቪዲዮ ይሄ እንትኑ ጀቱ ላይክ አየር ላይ ከሄደ በኋላ መሬት ላይ ይወድቃል። ከዛ የሆነ ልጅ ያነሳውና ደግሞ መልሶ የወረውረዋል ነገር ነው። እንደዛ ነበረ። ያው አጭር ሰከንድ 8 ሰከንድ ስለሆነች አጭር ነች። እንደምታዩት ሌሎችንም ቪዲዮዎች እዚህ ጋር ማየት ትችላላችሁ። ዩሲ በጣም የሚገርም ኳሊቲ ያለው ቪዲዮ ነው ክሬት ማድረግ የምችሉት። በጣም ሪሊ በጣም የሚገርም ቪዲዮዎች ናቸው። አሁን ደግሞ ቪዲዮን ስንጀምር ቃል በገባውላችሁ መሰረት ወደ ኢምፖርታንቱ ጉዳይ እናልፋለን። ወደ ኢምፖርታንቱ ነገር እንለፍ። ሶ እንዴት ነው ታዲያ ይሄን ተጠቅመን ገንዘብ ልንሰራ የምንችለው? እንዴት ነው ወደ ቢዝነስ ልንቀይረው የምንችለው? ታዲያ እንዴት ነው ይሄን ተጠቅመን ገንዘብ ሜክ ማድረግ የምንችለው ካላችሁኝ፣ በጣም ቀላሉን መንገድ ላሳያችሁ። ጊዜያችሁን ሆነ ጉልበታችሁን አይወስድም። ጀስት በቀን 1 ሰዓት ከሰጣችሁት በጣም በቂ ነው። ምንድነው የምናደርገው? የ50 ሰከንድ ቪዲዮ ክሬት አድርጋችሁ ዩቲዩብ ሾርት ላይ፣ ቲክታክ ላይ እንዲሁም ኢንስታግራም ላይ በመልቀቅ መኒ ሜክ ማድረግ ትችላላችሁ። እንደዚህ አይነት አጫጭር ስቶሪዎች በዚህ ሰዓት ላይ በሚሊዮኖች እየታዩ ይገኛሉ። ኢቭን በጣም ትሬንድ የሆኑ ነገሮች ሆነዋል አሁን። ሶ እንዴት አድርጋችሁ ስቴፕ ባይ ስቴፕ እንደምትሰሩት አሁን ላሳያችሁ። በመጀመሪያ አሪፍ የሚባሉን እዚህ ጋር ሞዴል ትመርጣላችሁ፣ የምትፈልጉትን አይነት ማለት ነው። ለምሳሌ እዚህ ጋር አሁን ሶኔት 4.5 እናስገባውና በመጀመሪያ ስቶሪዎቹን እናዘጋጃለን ማለት ነው። ከዛ ስቶሪውን ካዘጋጀን በኋላ ኢሜጅ ክሬት እናደርጋለን። ሶ የኢሜጁን ፕሮምፕት ኮፒ እናደርገውና እዚህ ጋር እንደምታዩት ከዛም በኋላ አዲስ ኒው ቻት እንሂድና ኒው ቻት ላይ ሄደን ከዛም በኋላ እዚች ጋር የኢሜጅ ምልክቷን እነካታለን። የኢሜጅ ምልክቷን ከነካም በኋላ እዚህ ጋር ሞዴል እንመርጣለን ማለት ነው። ለአሁኑ እኔ ናኖ ባናና እንመርጣለሁ። ከዛም በኋላ እዚህ ጋር ፔስት አድርገዋለሁ ማለት ነው ይሄን ኢሜጁን። ከዛ ኢሜጁን ክሬት አድርግልኝ እለዋለሁ። ሶ ናኖ ባናና ትንሽ ሰከንዶች ከወሰደ በኋላ ኢሜጁን ክሬት ያደርግልኛል ማለት ነው። እንደምታዩት በጣም የሚገርም ኢሜጅ ነው። ስለዚህ ይሄን ዳውንሎድ አድርገን እንይዟለን ማለት ነው። እስቲ ይሄን ራሱን በሌላ ኤአይ ተጠቅመን ጀነሬት እናድርገው። ጀነሬት እናድርገው። አሪፍ ነው ግን ኦልሞስት ያኛው ገልጾታል በደንብ። ይሄ በጣም አሪፍ ነበረ ግን እንደምታዩት ጽሁፉ አረብኛ ነው ከግዕዝ ይልቅ እና ደግሞ ጸጉሯን የተከናነበች ነች። የኛን ትንሽ አይገልጸውም። ላይክ የካቶሊክ አይነት ነገር ነው የሚመስለው። ሶ በዚህኛው እንሄዳለን ማለት ነው። ይሄኛው ትክክለኛ ነው በጣም። እሺ ሁለተኛም እንግዲህ ክሬት እናደርጋለን ማለት ነው። ከአምስቱ ስቶሪዎች እንሄድና እዚህ ጋር እንደምታዩት ሁለተኛ ላይ ክሬት ኮፒ እናደርገውና ናኖባና ላይ እንሄድና ድጋሚ ፕሮምፕቱን እናስገባለን ማለት ነው። ያ እንደምታዩት ያውን በጣም የሚገርም ኢሜጅ ነው ማለት ነው እዚህ ጋር የሰራው። እንደምታዩት ይሄኛው ሁለተኛውን ኢሜጅ ያዘጋጀልን።
አንደኛውም ሶስተኛውም ቪዲዮ እናዘጋጃለን ማለት ነው። በዚህ መልኩ ክሬት አድርገን ከጨረስን በኋላ ምን እናደርጋለን? ቪዲዮ ጀነሬት እናደርግላቸዋለን ማለት ነው ለነዚህ። ለዚህም እንደምናደርገው ቪዲዮ ቱ ኢሜጅ ነው ኢሜጅ ቱ ቪዲዮ ነው የምናደርገው ማለት ነው። ከኢሜጅ ወደ ቪዲዮ ነው የምንቀይረው ማለት ነው። እንደምታዩት ኢሜጅ እስቲ አሁን ቪዲዮ ጀነሬት እናደርግለታለን ማለት ነው። ቪዲዮ እንደምታዩት በጣም አሪፍ ቪዲዮ ነው። ጥራት ያለውና በደንብ ዲቴል ያለው ቪዲዮ ነው ማለት ነው የተሰራው። በጣም ገራሚ ነው። በመጨረሻ ምንድነው የምናደርገው? እነዚህን ኤአይ ጀነሬትድ የሆኑ ቪዲዮችን እንወስዳቸውና ካፕከት ላይ ኤዲት እናደርጋቸዋለን ማለት ነው። ኤዲት ካደረግን በኋላ ወስደን ዩቲዩብ ሾርት ላይ ሊሆን ይችላል፣ ቲክታክ ላይ እና ኢንስታግራም ላይ እንለቃቸዋለን ማለት ነው። በዚህ መልክ ቪዲዮ ከለቀቅን በኋላ ምን ሜክ ማድረግ እንችላለን። ምክንያቱም በዚህ ደግሞ በጣም ቫይራል እየወጡ ያሉ ኮንተንቶች ቢሆኑ ኤአይ ጀነሬትድ የሆኑ ስቶሪዎች ናቸው። በዛ ጀነሬት አድርጋችሁ የሚገርም የሆኑ ቪዲዮዎችን መስራት ትችላላችሁ። አይ ሆፕ ይሄ ቪዲዮ እንደጠቀማችሁ ተስፋ አድርጋለሁ። ያዘጋጀሁትን ፒዲኤፍ መውሰድ እንዳትረሱ። እዚህ ጋር አሁን የሚመጣላችሁ ቪዲዮ ደግሞ እንዴት VO3ን ያለምንም ገደብ በነፃ መጠቀም እንደምንችል ያሳየናል ማለት ነው። አዲስ መንገድ ነው፣ አዲስ ሜተድ ነው። እዛ ቪዲዮ ላይ እንገናኝ።